አዲስ አበባ ውስጥ ማለቴ በተለይ ቦሌ አካባቢ አንድ ሰው ምርጥ የልብስ ሱቅ ወይም ካፌ ከፈተን በል። ዕቃው ጥራት አለው፣ ዲዛይኑ ማራኪ ነው፣ አስተናጋጆቹ ደግሞ ፈገግታ አይለያቸውም። አዎ፣ በጣም የተለመደ ነገር ነው። ልክ ነህ። እና ሰኞ ጠዋት ሱቁ በደንበኛ ሞልቷል፣ ንግዱ ደርቷል። ማክሰኞ ግን ጭር ብሏል፣ ዝምታ ሰፍኗል። እና ይሄ ለምን ይሆናል ብለን ስናስብ የብዙ የንግድ ባለቤቶች የዘወትር እንቆቅልሽ ሆኖ እናገኘዋለን። ትክክል። ለምንድነው አንዳንዴ የንግድ ተቋማት ደንበኛ የሚያጠለቀለቃቸው፣ ሌሎቹ ደግሞ አንዴ ሞቁ አንዴ የሚቀዘቅዝባቸው የሚለው ትልቅ ጥያቄ ነው። አዎ፣ ዛሬ በዚህ ጥልቅ ዳሰሳችን የምንመረምረውም ይሄንን ነው። አሊጎ የተባለ የዲጂታል ማርኬቲንግ ኤጀንሲ ያወጣውን መመሪያ መሰረት አድርገን ይህን ሚስጥር እንፈትሻለን። መመሪያው በተለይ የፌስቡክ ማስታወቂያን ለማይጠቀሙ የንግድ ተቋማት የተዘጋጀ ነው። እዚህ ላይ አንድ ነገር ግልጽ ማድረግ ያስፈልጋል ብዬ አስባለሁ። ማለቴ አሊጎ በዚህ መመሪያው ላይ የፌስቡክ ማስታወቂያ ሲል ፌስቡክን፣ ኢንስታግራምና አዲስን ትሬድስ የተባለውን መተግበሪያ በአንድ ላይ ማለቱ ነው። ሦስቱንም እንደ አንድ ጥቅል ነው የሚያያቸው። አዎ፣ ይሄ በጣም አስፈላጊ ማብራሪያ ነው። አብዛኛዎቹ የንግድ ተቋማት ምርጥ ነገር ይዞ ነገር ግን በሰው አፍ በሚመጡ ደንበኞች ላይ ብቻ ጥገኛ በመሆናቸው የሚገጥማቸውን ትልቅ ፈተና በጥልቀት ነው የምናየው። የችግሩ መነሻ የሚገኘው ልክ እዚህ ነጥብ ላይ ነው። ምን መሰለሽ፣ አንድ የንግድ ተቋም ምርጥ ወይም አገልግሎት ስላለው ብቻ በራሱ ጊዜ ደንበኞችን ያለ ማቋረጥ ያገኛል ማለት አይደለም። እውነት ነው። አሊጎ ባዘጋጀው መመሪያ ላይ በግልጽ እንደተቀመጠው አብዛኛዎቹ የንግድ ባለቤቶች የሚከተሉት አንድ የተለመደ መንገድ አለ። በሰው አፍ የሚነገርን መልካም ስም ይጠበቃሉ፣ ወይም ደንበኞች ሌላ ደንበኛ ይዞ እንዲመጡ ተስፋ ያደርጋሉ። አሊያም ደግሞ አልፎ ማህበራዊ ሚዲያ ላይ ዝም ብሎ ምስሎችን ይለጥፋሉ። ይህ ሲሰራ በጣም ደስ ይላል። ነገር ግን በማይሰራበት ጊዜ ንግዱ በማቆምና በመጠበቅ አዙሪት ውስጥ ይገባ። ደንበኛ ፈልጎ እስኪመጣ ከመጠበቅ ውጪ ሌላ አማራጭ አይኖርም ማለት። ይህንን ሁኔታ ሳስበው ልክ ዝናብ እስኪዘንብ እንደመጠበቁ ነው የሚታየኝ። በሰው አፍ ላይ ብቻ ተማምኖን ንግድን ማካሄድና ዝናብን መጠበቅ አንድ ናቸው። ዝናቡ ሲመጣ መሬቱ ይረክሳል፣ አዝመራው ያምራል፣ ሁሉም ነገር ጥሩ ነው። ግን ዝናቡ ቢጨርሳ ድርቅ ይመጣል ማለት ነው። አየሽ፣ አየር ንብረቱን መቆጣጠር አይቻልም። ለዘላቂ እድገትና ለማቋረጥ ምርጥ አንድ ገበሬ የራሱን የውሃ መስኖ መዘርጋት አለበት። ልክ ነህ። የፈለገውን ያህል ውሃ በፈለገው ጊዜ ማግኘት መቻል አለበት። በሰው አፍ የሚመጣ ደንበኛም ልክ እንደ ዝናቡ መቼ እና ስንት ሆኖ እንደሚመጣ ይታወቅ። የመስኖ ምሳሌው የችግሩን ዋና ስር በትክክል ያሳያል። አብዛኛውን ጊዜ እኮ የንግዱ ማነቆ የምርቱ ጥራት ሳይሆን የእይታ እጦት ነው። በአካል በመምጣትና በደንበኞች ጥቆማ የሚሰራ ንግድ ጠቃሚ ቢሆንም ዋነኛው ችግሩ ግን የተገደበ መሆኑ ነው። ማለቴ የንግድ ተቋማት እይታቸውን መቆጣጠር ካልቻሉ እድገታቸውን መቆጣጠር አይችሉም እያልከኝ ነው? ሰዎች ስለ አንድ ንግድ ካልሰሙ ወይም ካላዩ ሄደው ሊገዙት አይችሉም። በትክክል። ለምሳሌ አንድ ቦሌ ላይ ያለ ሱቅ ፒያሳ ላለና ያንን ዕቃ ለሚፈልግ ሰው እንዴት ሊታይ ይችላል? በባህላዊ መንገድ ከሆነ ያ ፒያሳ ያለው ሰው በአጋጣሚ ቦሌ መጥቶ ሱቁን ማየት አለበት። አዎ፣ ወይም ደግሞ የሱቁ ደንበኛ የሆነ ሰው ነግሮት መምጣት አለበት። ይህ ደግሞ በጣም አድካሚና ጊዜ የሚወስድ የጥበቃ ጨዋታ ነው። ደግሞም የሰዎች መረጃ የመፈለግ ባህሪና አይታ ሙሉ በሙሉ ተቀይሯል። ድሮ ሰዎች መንገድ ላይ የሄዱ እስኪ እከሌ የሚባል ሱቅ የት ነው ወይም ጥሩ ምግብ ቤት የት አካባቢ ላገኝ ብሎ ይጠይቁ ነበር። አሁን ግን መረጃን የሚፈልጉት መንገድ ላይ በመጠየቅ ሳይሆን ስልካቸው ላይ ስክሪኑን ወደ ላይና ወደ ታች በማንሸራተት ነው። አጫጭር ቪዲዮዎችን በመመልከት እና ማህበራዊ ሚዲያዎችን በማሰስ ነው። አዎ፣ ደንበኞች ሙሉ በሙሉ ኢንተርኔት ላይ ነው ያሉት። ታዲያ ደንበኞች ቀድመው ከስልካቸው ጋር ከተጣበቁ እና መረጃን የሚፈልጉት ከዚያ ከሆነ የንግድ ተቋማት እነሱን ለማግኘት ባለበት ቦታ መግኘት ግዴታ ነው። የጨዋታው ሕግ ተቀይሯል ማለቴ። ደንበኛው ስልኩ ላይ ከሆነ ንግዱም እዛው ስልኩ ላይ ብቅ ማለት አለበት። የትኩረት አቅጣጫው ከጎዳናው ወደ ስክሪን ተዛውሯል እኮ። ልክ ነሽ። ይሄ አከራካሪ አይደለም።
ግን እዚህ ጋር ብዙ ንግዶች የሚሳሳቱት ነገር አለ። አዎ እንደውም እኔም እዚህ ላይ አንድ መሞገቻ ሐሳብ ላንሳ። ደንበኞች ስልካቸው ላይ መሆናቸውን አብዛኛው የንግድ ባለቤት ያውቃል ብዬ አስባለሁ። ለዚህም እኮ ነው አብዛኛዎቹ የንግድ ተቋማት አልፎ አልፎ ፌስቡክ ላይ ፖስት የሚያደርጉት ትክክል። ወይም ኢንስታግራም ላይ አዳዲስ ዕቃ ሲያመጡ ፎቶ የሚለጥፉት። ታዲያ ይሄ ብቻውን ለምን በቂ አይሆንም? ፎቶ ከለጠፉ ደንበኛው ያየዋል ማለት አይደለም እንዴ? ለምንድን ነው የፌስቡክ ማስታወቂያ የሚያስፈልገው? አልፎ አልፎ ፖስት ማድረግ በቂ ያለመሆኑን መረዳት የዚህ ውይይት ዋነኛ ማጠንጠኛ ነው። እንዲሁ ዝም ብሎ ገጽ ላይ ፖስት ማድረግ ሰዎች እንዲያዩት ተስፋ ማድረግ ብቻ ነው። ተስፋ ማድረግ ስትል ሁሉም ሰው አያየውም ማለት እንፈልገው ነው? በጭራሽ አያየውም። የፌስቡክ እና የኢንስታግራም አሰራር ወይም በቴክኖሎጂው ቋንቋ አልጎሪዝም የሚባለው የተሰራው የንግድ ገጾች የሚያወጡትን መረጃ ለሁሉም ተከታዮቻቸው እንዲያደርስ አይደለም። ዋው! ይሄ ብዙ ሰው የሚያውቀው አይመስለኝም። አስቢው፣ አንድ ሱቅ 10,000 ተከታዮች ቢኖሩት እና አንድ ፎቶ ቢለጥፍ ፌስቡክ ያንን ፎቶ የሚያሳየው ለጥቂት መቶ ሰዎች ብቻ ሊሆን ይችላል። ስርዓቱ የተሰራው ሰዎች ከጓደኞቻቸው እና ከቤተሰቦቻቸው ጋር እንዲገናኙ እንጂ የንግድ ማስታወቂያዎችን በነፃ እንዲያዩ አይደለም። ስለዚህ ዋናው ጥያቄ ፖስት ተደርጓል ወይ ሳይሆን ደንበኞች በሚፈልጉበት ትክክለኛ ቦታ እና ጊዜ ላይ ንግዱ እየታየ ነው ወይ የሚለው ነው ማለት ነው። ዝም ብሎ ፖስት ማድረግ በቂ ካልሆነ የፌስቡክ ማስታወቂያ የተለየ የሚያደርገው ምንድን ነው? ማህበራዊ ሚዲያው እኛ ልንገዛ ያሰብነን ነገር እንዴት ቀድሞ ያውቃል የሚለውን ማየት አለብን። አዎ፣ አሊጎ ባዘጋጀው ሰነድ ላይ ማስታወቂያዎቹ ንግድን ለትክክለኛ ሰዎች ብቻ ነው የሚያሳዩት ይላል። እና ይሄ በትክክል እንዴት ነው የሚሰራው? ይሄ በጣም የሚገርም ቴክኖሎጂ ነው። ማህበራዊ ሚዲያው ልክ እንደ ትጉህ አገናኝ ወይም ደላላ ነው የሚሰራው። እንዴት ያውቃል ካልሽ የሰዎችን የዕለት ተዕለት እንቅስቃሴ በማጥናት ነው። እንቅስቃሴ ስትል ድረገጽ ላይ የሚያደርጉትን ማለት ነው አይደል? አዎ። ለምሳሌ አንድ ተጠቃሚ ጠዋት ተነስቶ ኢንስታግራም ላይ ሲገባ ስለ ቆዳ ጫማ የሚያወራ ቪዲዮ ላይ ለ3 ሰኮንድ አቁሞ ቢመለከት አልጎሪዝሙ ይሄ ሰው አሁን የጫማ ፍላጎት አለው ብሎ ይመዘግባል። ቆይ ቪዲዮውን ባይወደውም ወይም ላይክ ባያደርገውም እንኳን ማለት ነው? አዎ፣ ላይክ ማድረግ አይጠበቅበትም። ስክሪኑ ላይ ያሳለፋት እነዚያ ጥቂት ሰኮንዶች ፍላጎቱን አሳልፈው ይሰጣሉ። በሌላው በኩል ደግሞ አንድ የጫማ ሱቅ ባለቤት ማስታወቂያ ሲያሰራ ፌስቡክን ይህንን ማስታወቂያ ጫማ ለሚፈልጉ ሰዎች አሳይልኝ ይለዋል። ያኔ ስርዓቱ ያንን ለ3 ሰኮንድ ቪዲዮ ያየውን ሰው እና የጫማ ሱቁን ያገናኛቸዋል ማለት ነው። ማስታወቂያው የሚታየው ዕቃውን ለሚፈልገው ሰው ብቻ ይሆናል። ልክ ነሽ። ይህ የማነጣጠር ነው ነገሩን ሁሉ የሚቀይረው። ዝም ብሎ ለዘፈቀደ ሰው ከማሳየት ይልቅ ለመግዛት ዝግጁ ለሆኑ ሰው ማሳየት ነው። አሊጎ በመመሪያው ላይ ይህንን በ3 መንገድ ከፋፍሎ ያሳየዋል። አንደኛው በቦታ ነው። በቦታ ማለት ለምሳሌ አዲስ አበባ ቦሌ ለሚኖሩ ብቻ ወይም ደግሞ ዲያስፖራ ለሆኑ እና አሜሪካ ለሚኖሩ ብቻ ብሎ መምረጥ ይቻላል ማለት ነው። ትክክል። ሁለተኛው ደግሞ በፍላጎት ነው። ፋሽን ለሚወዱ፣ ምግብ ለሚፈልጉ ወይም ልዩ የውበት መጠበቂያ አገልግሎት ለሚሹ ብሎ መለየት ያስችላል። ሶስተኛው ደግሞ ቅድም ያነሳው የድረገጽ ላይ ባህሪ ነው አደል? ማለቴ መቼ እንደገቡ፣ ምን ላይ ጊዜ እንዳጠፉ በማየት የሚደረግ ጥንቃቄ የተሞላበት አሰራር ነው። አዎ። አሁን እስኪ ይህንን ከባህላዊው የማስታወቂያ መንገድ ጋር እናነጻጽረው። ፒያሳ ወይም መገናኛ አካባቢ የሚለጠፍ ትልቅ የቢልቦርድ ማስታወቂያ እናስብ። ይህ ማስታወቂያ በመንገዱ ለሚያልፈው ሰው ሁሉ ነው የሚታየው። ማለቴ ለሕፃኑም ለአረጋዊውም፣ ያንን ዕቃ በጭራሽ ለማይፈልገውም ሰው ጭምር ይታያል። ብዙ ገንዘብ ወጥቶበት ነገር ግን ኢላማውን ያልጠበቀ ትኩስ ነው። አየሽ፣ የፌስቡክ ማስታወቂያ ግን በአንዴ በሺዎች የሚቆጠሩ ሰዎችን ያዳረሰ፣ ያውም ልክ ለሚፈለገው ሰው ብቻ ነው የሚደርሰው። ፍጥነቱንም ብናይ ባህላዊው መንገድ በሰው አፍ እስኪዳረስ ቀናት ወይም ሳምንታት ሊወስድ ይችላል። ማስታወቂያዎች ግን ወዲያውኑ የሰዎችን ትኩረት ይስባሉ ማለት ነው። የበጀት ጉዳዩም እዚህ ላይ ይነሳል አይደል? ማለት የባህላዊ መንገድ ትልቅ ካፒታል ይጠየቃል። በማስታወቂያው በኩል ግን በትንሽ በጀት መጀመር እና ወጪን መቆጣጠር ይቻላል። አዎ፣ መጠበቅን ወደ መፍጠር የሚቀይር ድልድይ ነው ማለት እንችላለን። ትክክለኛ ሰዎች ንግድን ሲያዩ ትክክለኛ ጥያቄዎች ይመጣሉ፣ የተሻሉ ደንበኞች ይገኛሉና በዕድል ላይ መመስረት ያበቃ። እይታን መቆጣጠር ማለት እድገትን መቆጣጠር ነው የሚባለውም ለዚህ ነው። በጣም ገላጭ ነው። ይሄ ወደ ዲጂታል ዓለም ለመግባት ሲታሰብ ብዙ የንግድ ባለቤቶች ዘንድ የሚፈጠሩ የተሳሳቱ አመለካከቶችን እንድናነሳ ያደርገናል።
መመሪያው 3 ዋና ዋና የተሳሳቱ አመለካከቶችን አንስቶ አርሟል። የመጀመሪያው የተሳሳተ አመለካከት ውድ ነው የሚለው ይመስለኛል። ብዙ ሰው ማስታወቂያ ውድ ነው ብሎ ያስባል። ልክ ነሽ። ግን ማንም ሰው በራሱ አቅም በጀቱን መቆጣጠር እንደሚችል፣ በትንሹ ጀምሮ ውጤቱን እያዩ ማሳደግ እንደሚችል መመሪያው ያብራራል። ሁለተኛው ደግሞ ቴክኖሎጂው ይከብዳል የሚለው ፍርሃት ነው። አዎ፣ የኮምፒውተር ሊቅ መሆን ይጠበቅብናል የሚል ስጋት አለ። ግን አያስፈልግም። የሚያስፈልገው ትክክለኛ ስትራቴጂ እና ደንበኛን የማወቅ ጥበብ ነው። ሶስተኛውና ብዙ ጊዜ የሚሰማው ደግሞ ለእኔ ንግድ አይሰራም የሚለው ነው። እውነታው ግን ማስታወቂያው ስለማይሰራ ሳይሆን ስለ አሰራሩ መንገድ ነው። ሰዎች ዝም ብለው ይሞክሩና ሲከሽፍባቸው ማስታወቂያው አይሰራም ብለው ይደመድማሉ። የአሰራር መንገድ ሲባል የፌስቡክ ማስታወቂያዎች የተበላሸን ነገር የሚያስተካክሉ የአስማት ዘንግ አይደሉም ማለት ነው አይደል? በትክክል የፌስቡክ ማስታወቂያዎች ድግምት አይደሉም። ማስታወቂያዎቹ የሚያደርጉት ነገር ቢኖር አስቀድሞ ጥሩ የሆነን ነገር ማጉላት ነው። ማስታወቂያው ልክ እንደ ማጉያ ድምፅ ማውጫ ነው። ጥሩ የሆነን ምርት፣ ጠንካራ የሆነን አገልግሎት ይበልጥ እንዲታይ ድምፁ ጎልጦ እንዲሰማ ያደርጋሉ ማለቴ። የተበላሸን ንግድ ባዳር አያስተካክልም። አዎ፣ ባዳር አያስተካክልም። ቆይ እዚህ ጋር አንድ ነገር ላንሳ። ማስታወቂያው ድምፅ ማጉያ ከሆነ እና አንድ ንግድ መጥፎ የደንበኛ አያያዝ ወይም ጥራት የሌለው ምርት ቢኖረው ማስታወቂያው ምን ያመጣ? መጥፎ እውነቱን ቶሎ ለብዙ ሰው እንዲጋለጥ ያደርጋል ማለት ነው አይደል? አዎ፣ ማስታወቂያው መጥፎ እውነትን ካጋለጠ በኋላ የሚያስከትለው ጉዳት እጅግ የከፋ ነው። ለምሳሌ አንድ ምግብ ቤት በፌስቡክ ማስታወቂያ ሰርቶ ብዙ ሰው ቢጠራ ግን ምግቡ መጥፎ ቢሆን ወይም አስተናጋጆቹ ሰውን ቢያንጓትቱ ምን ይፈጠራል? እነዚያ ሰዎች ዝም ብለው አይሄዱም። ማለቴ እዛው ማስታወቂያው ስር ገብተው መጥፎ አስተያየታቸውን ይጽፋሉ፣ ለጓደኞቻቸው አትሄዱ ብለው ይነግራሉ። ያ ማስታወቂያ ለንግዱ ጎጂ ይሆናል ማለት ነው። ልክ ነሽ። በባህላዊ መንገድ ቢሆን ኖሮ ምናልባት በቀን 5 ሰው ብቻ መጥቶ ስለሚያዝን የንግዱ መጥፎ ስም ለመሰራጨት ወራት ይወስድ ነበር። ማስታወቂያው ግን የንግዱን ውድቀት ያፍጥነዋል። አየሽ? ለዚህ ነው መመሪያው ጥሩ የሆነን ምርትና አገልግሎት ያጎላለው ብሎ ትኩረት የሰጠው። ንግዱ በመሰረቱ ጠንካራ መሆን አለበት። ያኔ ማስታወቂያው ያንን ጥንካሬ ወደር የሌለው እድገት ይቀይረዋል። መጥፎ ከሆነ ደግሞ መጥፎነቱን ያባዛዋል። አዎ፣ አሁን ነገሩ በደንብ ግልጽ እየሆነ መጥቷል ብዬ አስባለሁ። መነሻችን ላይ ያነሳነው የልብስ ሱቅ አንዴ ደንበኛ የሚበዛበት፣ አንዴ ደግሞ ጭር የሚልበት ምክንያት ምርቱ መጥፎ ሆኖ ሳይሆን ትክክለኛው ሰው በበቂ ሁኔታ ስላላየው ነው። በዕድል እና በዝናብ ጠባቂነት ላይ ስለተመሰረተ ነው። የንግድ ድርጅቶች ደንበኛ እስኪመጣ መጠበቅ እና በዕድል ላይ መመሰረት ማቆም አለባቸው። አሊጎ በመመሪያው እንዳስቀመጠው ይእታቸው በራሳቸው እጅ መቆጣጠር አለባቸው። መጠበቅን ትቶ መታየትን መምረጥ የዘመኑ ግዴታ ነው። ቀጣዩ እርምጃ ንድፈ ሐሳብ ማውራት አይደለም። መመሪያው በመጨረሻ ላይ እንደሚያመላክተው አሊጎ ከንግድ ባለቤቶች ጋር በሚያዘጋጀው ቀጣይ የስልክ ወይም የቪዲዮ ውይይት ላይ ይህንን ሐሳብ ወደ ተግባር እንዴት መቀየር እንደሚቻል ያሳያል። አዎ፣ ስለ እያንዳንዱ የተለየ የንግድ አይነት ስለሚፈልጉት ደንበኛ፣ ስላላቸው በጀት እና ሊደርሱበት ስለሚፈልጉት ግብ ላይ ተመሰርቶ ግምትን በማስወገድ በተግባር እንዴት እንደሚሰራ ጥረት ያለው መንገድ ያሳያል። የራስን መስኖ የመዘረጋት ሥራ የሚጀምረው እዚህ ላይ ነው። ይሄ እጅግ በጣም ጠቃሚ የሆነ ግብዓት ነው። ማለቴ ብዙዎች የመረጃ ስለሌላቸው ነው የሚቸገሩት። እውነት ነው። እንግዲህ ዳሰሳችንን ከማቋጨታችን በፊት አንድ አነቃቂ ሐሳብ ትተን እንለፍ። በውይይታችን እንዳየነው ደንበኞች አስቀድሞ ስልካቸው ላይ ሆኖ የሚፈልጉትን ምርትና አገልግሎት በመፈለግ ላይ ናቸው። ፍላጎቱ አላቸው፣ ገንዘቡም አላቸው፣ ዝግጁ ናቸው። አዎ፣ የጠበቁ ነው ማለት ይቻላል። ታዲያ አንድ የንግድ ተቋም በዚህ ቦታና ጊዜ ላይ ብቅ ማለት ካልቻለ እነዚያ የተዘጋጁ ደንበኞች በምትኩ የማንን በር ያንኳኩ ነው? የዚያን የንግድ ተቋም ወይስ የተፈካካሪውን? መስኖ ሳይዘረጋ ዝናብ መጠበቁ ያዋጣል ወይስ እይታን ተቆጣጥሮ እድገትን ማረጋገጥ? መታየት በዘመናችን ለንግድ ሥራ ህልውና መሰረት ነው። ምርጫ አይደለም፣ ግዴታ ነው። ልክ ነህ። እይታን መቆጣጠር እድገትን መቆጣጠር ነው። በዚህ ኃይለኛ ሐሳብ የዛሬውን ዳሰሳችንን እናጠናቅቃለን።